ሴልጅ የሚያምርባት ቀሚስ ስትለብስ ነው። ከቀሚስም ቀሚስ ደግሞ የሀገራችን የባህል ልብስ እንደዚህ ባደምቅ የሚያደርግ። ሰላም ጤና ይስጥልኝ ውድ የሪታ ሚዲያ ቤተሰቦች እንዴት ናቸው? ዛሬ ለመጪው ለፋሲካ በዓል እንዲሁም ደግሞ ለኢድ በዓል ለተለያዩ ፕሮግራሞች ለሰርግ፣ ለክርስትና፣ ለመልስ የሚሆኑ የተለያዩ ቀሚሶችን ከነዋጋቸው ይዘንላችሁ መተናል ማለት ነው። ይህን ቪዲዮ ላይክ በማድረግ አብራችሁ ይቆዩ። ሰላም እንዴት ነሽ? ሰላም እርጂ እንዴት ነሽ? መስከን እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ጠበቅሽን። እንግዲህ ለተመልካቾቼ የሀበሻ ቀሚስ ለማሳየት ነው የመጣሁት። ለመጪው የፋሲካ በዓል እንዲሁም ደግሞ ለኢድ በዓል ከደረሰ የሚያማምሩ የሀበሻ ቀሚሶች አሉሽ እና ደግሞ በተመጣጣኝ ዋጋ እንደምትሸጪሽ ሰምተን ነው የመጣነው። ያሉትን ቀሚሶች ታሳይናለሽ? አሳይሻለሁ እርጂ፣ በጣም ደስ ይለኛል። በመጀመሪያ እንኳን ደህና መጣችሁ። እንግዲህ እንደምታየው እኔም ፋክት ብዬ ነው። በጣም ነው የምታምሪው። እውነት ነው፣ በጣም ነው የሚያምረው ቀሚሱ። ያምራል በጣም። ዲቴል ላሳይሽ ስለ ቀሚሱ። ይህ ቀሚስ እንግዲህ ገምሻል እኔ ለሆነ ፕሮግራም ፈልጌ ከሰራው ትንሽ ቆየት ነገር አለ። 2-3 ታጥቧል። ስቲል ነው ግን የጨርቁ ፍካት ውበት አዲስ ነው የሚመስለው። አልሆነም፣ እውነት ነው። 2-3 ታጥቧል እንግዲህ ስለሆነ እና ከታች ስለ ስራው ስጀምርልሽ ከታች ኖርማሊ ማነው ሽመና ነው ነጩ ፓርት። ግን ምን አደረኩኝ ከላይ ፍላወሮቹን የምታያቸውን በዲዛይን እንደዚህ በሳይድ በጎንና በጎን ላይ በጥልፍ ዲዛይን አስገባንባቸው። 4 አርብ ነው። በጣም ነው የሚያምረው። እኛ ይሄን ቀሚስ ስንሰራ ቀሚሶችን ሁሉንም ቀሚስ ስንሰራ ሜቢ የከስተመር ትዕዛዝ ካልሆነ በስተቀር ሁሌም ቢሆን ተደራቢ መነን እናስገባለን ከሳተኑ በተጨማሪ ማለት ነው። እና ያን የምናደርግበት ምክንያት ምንድነው? አንደኛ ከላይ መነኑ በሚታይበት ሰዓት የውስጥ ገበሩ ሪፍሌክት አድርጎ የመነኑ ውበት እንዳያሳጣው ነው። መነን ስትደርቢ ጀስት የምታዩ እንዳያንጸባረቅ እና የምታዩ የመነኑ ውበት ብቻ ነው። እና እንግዲህ ከታች እንደምታዩ እንደዚህ ያምራል። ከላይ ወደ ላይ ስቀባልሽ ደግሞ ያው በሼፕ ነው የተሰራው። ሼፕ የምንለው ዲዛይን ነው። እዚህ ጋር የምታያቸው ዲቴይሎች በጣም ነው የሚያምሩት። እንግዲህ በተለይ ውጭ ያሉ ሰዎች እንደዚህ ሆነ ወጣ ያለ ዲዛይን ይፈልጋሉ። እውነት ነው። አክቹአሊ ዲዛይነር ነኝ እውነት ነው። እና ኤኒ ዲዛይን ማዘዝ ይችላሉ። ሴት ልጅ እናበረታታለን። ወይ ደስ ይላል። ግድ ነው። ከኋላ ሲባለው ማለት ነው። ከኋላ ሲባለው እንደምታዩ። እሺ ዋጋውን አሁን ይሄንን ለማዘዝ ቢፈልጉ ሰዎች አሁን ላይ በቃ እንደዚህ ያልቆላት ከላይ እነሱ በፈለጉት መሆን ይችላል። ጀስት ይሄ የኔ ፍላጎት ነው። እነሱ በፈለጉት ይሄ ዲዛይን ተሰርቶ 14000 ብር። 14000 በጣም አሪፍ። እንግዲህ ለሙስሊሞችም ስለሚሆን ከላይ ያለውን ዲዛይን ራሳቸው መርጠው ለሙስሊሞች ይሆናል ማለት ነው በፈለጉት። በጣም አሪፍ። እሺ ሌላስ ምን እንደምታሳይ? ዛሬ እንግዲህ ያቀረብኩላችሁ እዚህ ጋር እንደምታዩቸው ብትል ልብሶችን ለዛሬ ማየት እንድንችል ብትል ልብሶችን መጪው እንደሚታወቀው የሙስሊሞች በዓል ነው። ከዛ ቀጣይኛ ፋሲካ አለና ያው ለሁሉም መሆን የሚችሉ ብትል ልብሶችን አዘጋጅቻለሁ። ፕላስ ደግሞ የጥልፍ በፈርጦች ያምሩ ቀሚሶች ናቸው። እነዚህ ኦልሬዲ በከስተመር ታዘው የተሰሩ ስራዎች ናቸው። እንደዚህ አይነት ኤኒ ዲዛይኖች ብንታዘዝ መቀበል እንደምንችል በኋላ ዲቴይል የምናወራው ነገር ይሆናል። እንደምታዩ በጣም ነው የሚያምሩት። ዲቴይላቸው በጣም ነው የሚያምረው። ዲዛይናቸው በጣም ነው የሚያምሩት። ከተሰሩት ስንጀምር ደስ ይለኛል። ይሄ በጣም ያምራል። በጣም ነው የሚያምረው። በነገራችን ላይ ዲዛይነር ነኝ ያልኩሽ እንግዲህ ይሄ ኦን የኔ ዲዛይን ነው። ጀስት በጣም ነው የሚያምረው። እንደምታየው እዚህ መሀል ላይ የምታያቸው መስቀሎች፣ ከጎን ያሉት መስቀሎች፣ ነጩ ፓርት የምታየው የቀዮቹ አገባቦች፣ የጎልደኑ የከበሩበት አገባቡ በጣም ነው የሚያምረው። ፈርጦቹም ሳይበዙ ጀስት ሲምፕል ግን በቃ የሚያምር ቀሚስ ነው። ወደ ላይ ስትሄጂ ኤሌጋንት ሉክ ነው ያለው። ማለት ስታየው በጣም ሲምፕል ነው፣ መጨናነቅ የሚረብሽ አይነት ነገር አይደለም። ግን ደግሞ ሉኩ ኤሌጋንት ነው። አንገቱን እንደምታየው እዚህ ጋር የምጣመጣት እዚህ ጋር ገባ የምትለው ፐርሰን በጣም ነው የሚያምረው። እንግዲህ ሲለበስ ፊት ሲያደርግ ደግሞ ምን ያህል ሊያስብ እንደሚችል እንግዲህ ግልጽ ነው። ከለርም አለው ወይስ በዚህ በፈለጉት? ይሄ የከስተመር ትዕዛዝ ነው። ጀስት አይዲያ ነግረውሽ ማለት ለእኔ አይዲያ ነግረውኝ እንደዚህ ቢሆን ብለውኝ ማሰራት የሚችሉበት ቤት እንደሆነ በዚህ አጋጣሚ ዲዛይነሮች እንደፈለጉ ይችላሉ።
ይችላል። ኦኬ ስንት ብር ይሆናል ዋጋው? እቺኛዋ አልቆላት እንደዚህ 28 ሺህ ብር ብቻ። 28 ሺህ ብር። 28 ሺህ ብር ብቻ። ይሄኛው እቺኛዋም ደግሞ የሚገርምሽ መጀመሪያ የተሰራው ቀሚስ ይሄኛው ቀሚስ ነበረ እና በጣም ወደውት። ይሄኛው አክቹአሊ የሙሽሪት የሽምግልና ቀሚስ ነው። የሽምግልና ነው። አዎ አንድ ሙስሊም ከስተመር ያዘዘችኝ ነው። በጣም ነው የሚያምረው። ዋናው ዲዛይን እዚህ ጋር መስቀል ነበረው። ጀስት ያው ሙስሊም ደግሞ መስቀሉ ወጥቶ እዚህኛው ዲዛይን ወጥቶ ቆንጆ አድርጎ ተሰርቶላታል። እንደምታየው ፈርጦቹ በጣም ነው የሚያምሩት። አዎ ውብ ሆነው ነው የገቡት። አገባባቸው በጣም ደስ ይላል። በጣም ቆንጆ ነው። ወደ ላይን ስትሄጂ እዚህ ጋር ከራሱ ጋር የተሰራ ቀበቶ አለው። እጁ እዚህ ጋር እንደምታየው ቬል ነች። ፈልጋው ነው ግን በጣም ነው የሚያምረው። እዚህ ጋር ደግሞ ኖርማል ከሚወርድ ለምን በዲዛይን አንቀይረውም ብለን ጀስት ያዝ ያዝ አድርገን ያስገባናቸው ስታይሎች ናቸው። በጣም ቆንጆ ነው። በጣም ከላይ ፒትልስ ነው እንደምታየው ፒትልስ ነው። ግን ፒትልስ ሆኖ ደግሞ ጀስት ፍን እንዳያረግ በሆነች መልኩ በዲዛይን አውጥተን ክፍተት ሰርተንላታል። ወደዋለች። እሷን በጣም ነው የወደደችው። ይሄንን ልብስ ይገርምሻል እሷ ነጠላ ስለማትፈልግ በሂጃብ ነው መልበስ የፈለገችው። ቀጭን የሆነች ይዛው ሂጃብ አዘጋጅተንላታል ለራሱ ሂጃብ። ትወደዋለች ብለን እናስባለን። አሳይሻለሁ ሂጃቧን በኋላ። ከዛ ያን ቀሚስ ካዩት በኋላ ለሙሽሪት እናት ለምን ከለር ቀይረን አንሰራውም አይነት ነገር አይዲያ መጡ። ከለር በዚህ አገባብ አስገብተን ሰራንላቸው። በጣም ነው የሚያምረው። አዎ በጣም ያምራል። እንግዲህ ይሄ ቀሚስ ኦልሬዲ 2 ቀሚስ ነው። ለባለቤቷ እናትም ለራሷ እናትም የተሰራ ቀሚስ ነው። ለሙስሊሞችም እንዲሁም ደግሞ እስራኤል ሀገር ያሉ ሰዎች መስቀል አይፈልጉም እና መስቀል ለማይፈልግ ሰው በሞላ በዚህ መልኩ መሰራት ይችላል። ጀስት ዲዛይኑ ላይ ተጨንቆ ቆንጆ ዲዛይን ማምጣት ብቻ ነው የሚጠበቀው። ኦኬ መልካም። እሺ ያኛው ስንት ብር ይሆናል ዋጋው? አልቆለት እንደዚህ ውብ ሆኖ አልቆለት 35 ሺህ ብር ብቻ። 35 ሺህ ብር አይገባዋል። እውነት ለማናገር ቆንጆ ነው ማለት ያለውን ዲዛይን ምናምን ስታዩ በጣም ተለፍቶ እንደተሰራ ያስታውቃል። 5 አርብ ነው። በጣም ሰፊ ነው። ፕላስ ዲዛይን ማነው ጥልፉ አይከብድም ማለት ጥልፎች ብዙ ጊዜ ይከብዳሉ ተብሎ ይፈራሉና እንዳጠላለፉ ነው። አንቺ እንደምታሰሪው ኳሊቲ ነውና እንዲህ ስታረጊው ጥልፍም አይመስልም፣ ድርቅ አይልም። እንደ ሽመና ልቅል ያለ ነውና ሲለበስም አይከብድም። ብዙ ጊዜ ጥልፍ ልብሶች የሚፈሩት ክብደታቸው ነውና ልስልስ ያለ ነው። በጣም አሪፍ። ይሄኛው እንደዛው ነው። ዋጋቸው ተመሳሳይ ነው። ዲዛይን እንደፈለጉት መሰራት ይችላል። በጣም አሪፍ። እሺ እንግዲህ ቅድም እነዛን ልብሶች አይተናል። አሁን ደግሞ ወደ እነዚህ ስንመጣ ይሄኛው አሁን ወደፊት ለሚመጣው የሙስሊሞቻችን በዓል የታዘዝነው ልብስ ነው። እዚህ ጋር እንደምታዩ እዚህ ጋር ኮከቦችን ተጠቅመናል። እንደምታዩ ፍላወር ናቸው ግን ደስ የሚል የክር አገባብ ደስ የሚል ሚክስ ነው። ያምራል። በጣም ሲምፕል ነው። ሲምፕል ይመስላል ግን በጣም ቆንጆ ልብስ ነው። ሲለበስ ደግሞ ሲምፕል ነገር ነው የፈለገችው። ጀስት እንደዚህ ቀለል አድርገን ሰርተንላታል። ነው ቆንጆ ነጠላ አለው። ሲለበስ በጣም ነው የሚያምረው። በጣም ያምራል። ለሙስሊሞች ሳውን ይደርሳል። አሁን ላይ ቢያዙ ያለው ነገር ካዘዙ ይደርሳል። በጣም አሪፍ። እንግዲህ እንደዚህ አልቆለት አምሮበት 12 ሺህ ብር ብቻ። 12 ሺህ። አይ ቆንጆ ነው። ቆንጆ ነው ዋጋው። በጣም አሪፍ። ሌላስ? እሺ ወደዚህኛዋ ስንመጣ እቺ እንግዲህ ሼፕ ነች። በጣም ታምራለች። እንዳልኩሽ ኤኒ ዲዛይን ነው የምንቀበለው እኛ። ከስተመራችን የፈለገችው እንደዚህ ሼፕ ነበረ። ከኋላ ትንሽ በስፒላስ ይዣት ነው። ሸንጉሊታችን ቀጠን ያለች ነች እና እሷ ትንሽ እዚህ አካባቢ ሰፋ ትላለች። በጣም ነው የምታምረው። ሲምፕል ግን በቃ ሲታይ ነገር ነው የፈለገችው። ከላይ ዲቴይሉ ያምራል። እዚህ ጋር ያለው ፊቲንጓ በጣም ያምራል። እዚህ አካባቢም አብሮ ሙቭ አድርጎ የመጣው ነገር ፍሎው ደስ ይላል። እንግዲህ እቺ አልቆላት 27 ሺህ ብቻ። 27 ሺህ። ኦኬ ማንኛውንም አይነት ዲዛይን ቢሰጥሽ ትሰራለሽ? አይነት ዲዛይን ቢመጣ መቀበል ይችላል። ኦኬ በጣም አሪፍ። እዚህ ጋር ደግሞ በጣም የሚያምር ለፕሮግራም የሚሆን ቀሚስ በጣም ያምራል። አዎ በጣም ነው የሚያምረው። አንድ ዩቲዩብ ካስት ልጅ አለች እና የእሷ ኦርደር ነው ይሄ። ከላይ ሲምፕል የሆነ ነገር ነው የፈለገችው፣ ግን በቃ ሲታይ የሚያምር ዲዛይን ያለው ነገር ነው የፈለገችው። በዚህ መልኩ አምጥተንላታል። ከታችን ብዙ እንትን ያለ ነገር አልፈለገችም። ሽመናው ላይ ነው ዲዛይን የሰራ ነው። ይህም አዲስ ዲዛይን ነው አክቹዋሊ። አሁን ለእሷ ተብሎ የተሰራ ዲዛይን ነው። አሁን ይሄ ለሙስሊሞችም ይሆናል። ከኢድ በኋላ ለእነሱም ሰርግ ስለሆነ መሆን ይችላል። ለምን ፕሮግራም መሆን ይችላል። እንደዚህ አልቆላት ቆንጆ ሆነ 16 ሺህ ብር። 16 ሺህ። አይ ቆንጆ ነው ግን ዋጋሽ አሪፍ ነው። ተመጣጣኝ በምንለው ዋጋ ነው ቆንጆ ነው ማለት ይሄ በጣም ያምራል። ለፕሮግራም ይበቃል። ሲለበስ ልብስ ያው
ለባሹ ላይ ስታዩ ደግሞ ሞር ያምራል። ይሄኛው ጀስት ለማሳየት ብቻ ስለሆነ ነው ሲለበስ ለባሹ ላይ ደግሞ እሺ በጣም አሪፍ። ሌላስ እስኪ ብትኖችን አሁን ደግሞ ያልተሰሩትን በተዛዝ ነው ማሳየሽ። እሺ እርጂ አሁን ደግሞ ብትኖችን ነው ማሳየሽ። ቅድም ስለ ጥልፍ ስላወራሁሽ ኦልሬዲ በከስተመር ከለር ፍላጎት መሰረት የተሰራች አዲስ የጥልፍ ዲዛይን እንዳሳይሽ ነው። እቺኛዋን ዲዛይን ከስተመራችን የፈለገችው አሁን እቺኛዋን ከለር ነበረና ጀስት እዚህ ከለር ላይ አብሮ ሊሄድ ይችላል የምንላቸውን ከለሮች አስገብተን ነው የሰራንላት። ወደዋለች። የፈለገችው እንትን እንዲሆንላት ነው ጀስት ሁለት በከላይ ከቶፑ ጋር አብሮ ሁለት ወራጅ እንዲኖረው ነው። በጎንና በጎን ሁለት ወራጅ እንዲኖረው ነው የፈለገችውና በጎንና በጎን ወራጅ እንዲኖረው አድርገን ሰርተንላታል። በጣም ነው የምታምረው ጥልፏ። ከለር ኮምቢኔሽኗ ደስ ትላለች። የክሮች አገባብ ብዙ ጊዜ ትልቅ ጥልፎች ላይ ከለር ቦግ ሲል ትንሽ ይከብዳልና ትናንሽ ሳይዞች ላይ ግን ስትጠቀሚያቸው ሞር ውበት ናቸውና ደስ ይላሉ። እንግዲህ 5 አርብ ነው። ሽመና አይደለም ጥልፍ ናቸው። ነጠላውን እንግዲህ እንደዚህ ሰፊ አድርገን ቆንጆ ነጠላ ይሰራንላት። በጣም ነው የሚያምረው። ጥልፍ ደስ የሚልሽ ነገር ነጠላ በፈለግሽው ሳይዝ መስራት ትችላለሽ። ትልቅም ትንሽም ማድረግ ይቻላል። ብዙ ሰው ደግሞ ትልቅ ነጠላ ይፈልጋል እና እንግዲህ በጣም ቆንጆ ወደዋለች። ተገጥሞ ቀሚስ ሲሆን ደግሞ እንግዲህ ድጋሚ ተቀረጽን ያኔ እንገናኛለን። ስንት ብር ነው አልቆለት? እቺኛ አልቆላት 12,000 ብር ብቻ። 12,000 ኦኬ፣ አሪፍ ነው በጣም ማለት የእጅ ጥልፍም ስለሆነ ቆንጆ ነው። አክቹአሊ ማሽን ጥልፍ ነው፣ የማሽን ጥልፍ አይደለም። አሁን እንደዚህ አይነት ጥልፍ ትንሽ በእጅ መስራት ትንሽ ከበድ ስለሚል የማሽን ጥልፎች ናቸው፣ ግን በጣም ነው የምታምረው። ከለሯ እንዳይሸሽ ኦኬ፣ በጣም አሪፍ። ስለዚህ አሁን ወደ ብትናችን እንግባና ወደ ሽመና ስራችን ስንገባ ከዚህኛውን ጀምር። ይሄ ቀሚስ እንግዲህ እንደምታዩት በርገንዲ ነው። ያፈካል፣ ቆንጆ ነው። ያፈካል፣ በጣም ቆንጆ ነው። ከታች ቤዙ ብሮክን ዋይት ነገር ነው። ከላይ ያሉት ዲዛይኖች በጣም ነው የሚያምሩት። ነጠላዋም እንግዲህ ከራሷ ላይ እንደዚህ ተቆርጣ ወጣላት። ደስ የምትል ዲዛይን ሆና የተሰራችው። መነናችን ሁሌ 2 አይነ ነው። በጣም ነው የሚያምረው። 2 አይነ ነው። በጣም ነው የሚያምረው። ስንሰራ እንግዲህ ቀድሜ እንደነገርኩሽ ከውስጥ ምንን ገበር እንጠቀማለን። ኦኬ ሳተን ገበርም ከውስጥ አለውና ቆንጆ ነው የሚያልቀው። ለፕሮግራም ትንሽ ደመቅ የሚያደርግ ቀሚስ ነው። ደመቅ የሚያደርግ አክቹአሊ አሁን በዓል ነው። ከዛ በኋላ ፕሮግራሞች አሉ፣ ግራጁዌሽን አለ፣ ብዙ ነገር አለና ያው ለነዛ ይሆናል ብለን ያሰብናቸው ናቸው። እንግዲህ ነጠላውን እንደምታዩ እንደዚህ ሰፊ ነው። ይሄ ቀሚስ አልቀውለት 16,000 ብር። 16,000 ብር ነው በጣም። እንግዲህ በቀጣይ ማሳይሽ ደግሞ እቺኛው ልብስ ነው። ልጅ ሰፊ ነው በጣም እንደዚህ ወለች። ሰፋ ትላለች። ያው ነጭ ፕሮግራም የሚበዛበት ጊዜ ስለሆነ ጀስት እንደዚህ ተለቅ ያለ ነገር የሚፈልግ ሰው አይጠፋምና በጣም ነው የምታምረው። ከታች ካሜራ ላይ የማይታይ ከሆነ ሻይን ያደርጋል። አንዳንድ ጊዜ በአካልና በካሜራ አንድ ላይ ሆን ይችላል። ብዙ ጊዜ ቀርበሽ በአካል ስታዩ ነው ልብስ የሚያምረው። ሞር ደግሞ ሲለበስ ነው እንግዲህ። ከዛ በተጨማሪ ይህም እንደምታዩ 2 አይነ መነን ነው። በጣም ነው የሚያምረው። ሳይዙ ከፍ ያለ ነው። ይሄ ልብስ አክቹአሊ 2 አለው ማለት ጠባብ ሳይዝም አለች። ግማሿን ሳይዝ ጠባብ አድርጋ መሰራት ትችላለች። አሁን እኛ እዚህ ጋር በእጃችን ያለው እሱ ነው። ከስተመር ከፈለገው በዛ መልኩ ማዘጋጀት እንችላለን። እንደዚህ ሆኖ በፈለጉት ሳይዝ ከላይ ቶፕ በፈለጉት ሳይዝ ተሰርቶ አልቆለት 19,000 ብር ብቻ። 19,000 ብር ብቻ። እዚህ ጋር መናገር የምችው ከላይ እንደፈለጉት ማድረግ ይችላል። ዲዛይን እንደፈለጉት መስራት ይችላሉ። እንደነገርኩሽ ዲዛይነር ነው። ዲዛይን ችግር የለውም። ቶፕ ላይ ሲፈልጉ በሼት ፊት በሚያደርግ ነገር ሲፈልጉ ዩኒክ በሆነ ዲዛይን 4 ማዕዘን አሁን በለመድናቸው 4 ማዕዘን አለ፣ ቪ አለ፣ ኦ አለ፣ ዩ አለ። በፈለጉት መሰራት ይችላል። ዲዛይነር ስለሆነች በቃ የፈለጋችሁትን ዲዛይን ማዘዝ ትችላላችሁ። እስኪ አድርጋችሁ የወደዳችሁትን መላክ ትችላላችሁ። ትሰራለች ማለት ነው። ኦኬ በጣም አሪፍ። እሺ ሌላስ ደግሞ ምንድነው ተሰማች? ቀሚስ እንግዲህ ያልቆላት 19 ይላናል። ኦኬ ቀጣይ ወደዚህኛው ንግባ። ከለሩ ደስ ይላል። ከለሯ በጣም ነው የምታምረው። ዲዛይኗን በጣም ነው የምታምረው። ይሄ ቀሚስ አክቹአሊ በትልቁ ተሰርቷል። ኦኬ በትንሽ ሳይዝ የሚፈልገው በጣም ብዙ ሰው ሊኖር ስለሚችል ከዚህም ይበልጣል ተዘጋጀ ነው። ከዚህም ይበልጣል። የዚህም አንድ ደብል ይጨምራልና በጣም ነው የሚያምረው። መደቡ ክሬም ከለር ነው። ሻይን የሚያደርግ በትንሹ ሻይን የሚያደርግ ፓርት አለው። ከላይ እንደዚህ በብሉ የገባለት ዲዛይን በጣም ነው የሚያምረው። እንግዲህ የብሉ አፍቃሪ እንደዚህ ቆንጆ ዲዛይን አፍቃሪ ይወደዋል ብለን እናስባለን። ድምቅ የሚያደርግ ልብስ ነው ለሁል ጊዜ የሚለበስ። እንደነገርኩሽ መነናችን 2 አይነ ነው። በጣም ነው የሚያምረው። ነጠላውም እንግዲህ እንደምታዩ ከእቺኛውን ብሎ ያለች በበዛችባትን ፓርት ወጣ የሆነ ፓርት ተሰርቶለታል። በጣም ነው የምታምረው ነጠላዋ።
ሳይዷን ሳይዟን እንደዚህ ተለቅ ያለች ከሁለት ሜትር በላይ ነው ሁልጊዜ አይደል? ከሁለት ሜትር በላይ ናቸው። ትልቅ ሰው ብዙ ጊዜ ነጠላ በጣም ይፈልጋል። ደስ ለቤተክርስቲያን ሲያስጣፋ እንደዚህ መስቀለኛ ለመስራት ሞር ተለቅ ያለ መሆን መቻል አለበትና ነጠላዎቻችን እንደዛ ናቸው። እንግዲህ ትወዱታላችሁ። እቺ ቀሚስ በፈለጉት ዲዛይን ተሰርታ አልቆላት 20 ሺህ ብር ብቻ ነች። 20 ሺህ ብር። ኦኬ በጣም አሪፍ። ቀጣይ ወደዚህኛው ቀሚስ ልለብስ እንውሰድሽ። አረንጓዴ ነች። ቀጣይ ፋሲካ ነው። ፋሲካ ደግሞ እንግዲህ ከአረንጓዴ ጋር ትንሽ ቀረብ ግንኙነት አላቸው። ሰው በጣም ቆንጆ ቀሚስ ነች። አንድ ደረጃ አላት። ቆንጆ ቀሚስ ነች። መነናችን ይኸውልሽ እንደምታየው እንግዲህ ሁለት አይነት መነን ነው። ሁለት አይነት መነን ነው። ዲዛይኑ ትንሽ ወጣ ትላለች፣ ደስ ትላለች። እነዚህ ተገጣጥመው ስታያቸው ቆንጆ ሆነ ቀሚስ ሲለበስ ነው ተሰርተው። ነጠሏም ራሷን ዲዛይኗን በትንሽ ሳይዝ እንድትሰራላት ሆና የተዘጋጀችው ደስ ትላለች። በጣም ቆንጆ ነች። ኦኬ እና ይሄስ አልቆለት ስንት ነው? አልቆለት እንግዲህ 16 ሺህ ብር ብቻ ነው። 16 ሺህ እንደዚህ ሲያዝና ሲለበስ ራሱ ልዩነት አለው ከፊትሽ ጋር አብሮ ፍክት ይላልና በጣም ቆንጆ ልብስ ነው። ከላይ በፈለጉት ሳይዝ 16 ሺህ ብር። ቆንጆ ነሽ። ዋጋሽ ቆንጆ ነው። እኛም ብዙ ጊዜ ለተመልካቾች የተመጣጣኝ ዋጋ እኛም አሪፍ ኳሊቲ እቃ ሆኖ ግን ተመጣጣኝ ዋጋ ያለበት ቦታ ነው የምንወስዳቸው። እውነት ነው። እኛም ሳይጎዱ እነሱም ሳይጎዱ እኛም ሳይጎዱ እንደዛ ቢሆን ነው የሚሻለው። ቺኛውም ልብስ እንግዲህ ትንሽ ተለቅ ትላለች። ቆንጆ ነች። መደቧ ነጭ ነው። ከላይ የገቡት ዲዛይኖች እነዚህ ስታር የሚመስሉት እዚህ ጋር ዳይመንዶቹ ከለሮቹ ከለር ሚክሱ በራሱ በጣም ቆንጆ የሆነ ልብስ ነው። ሁሉም ከለር አለው። ደስ ይላል። ነጭ ላይ ያው ሁሉም ነገር ድምቅ ብሎ ነው የሚወጣው። ያምራል። በጣም ቆንጆ ነች። ዲዛይኗ በጣም ነው የምታምረው። እቺ ልብስ ነጠሏም እንደዚህ ቆንጆዬ ነች። ሰፋ ትላለች። እቺም ልብስ እንግዲህ አልቆላት በፈለጉት ዲዛይን ከላይ ተሰርታ እነሱ በፈለጉት ዲዛይን ተሰርቶ 19 ሺህ ብር ብቻ ነች። በጣም አሪፍ። እንግዲህ ሰዓታችንን እንዳንል ፈጠን እያልኩብሽ ብዙ ደቂቃው እንዳይበዛ። እውነት ነው። አሁንም ቀጣይ ወደዚህኛው ልብስ ነው የምወስድሽ። ይሄ ደግሞ ለፕሮግራም በጣም ለፕሮግራም ድምቅ የሚያደርግ ልብስ ነው። ይሄ ከለር አክቹአሊ ሁለት ከለር ነው። ይሄ ልብስ ሁለት ከለር ነው እጅ ላይ ያለው። ይሄኛውም ከለር አለ። ዋው ይሄኛው ያምራል ደግሞ የብሉ አፍቃሪ ነሽ ማለት ነው። በጣም ደስ ይላል። እውነት ነው። መደቡ የአረንጓዴና የብሉ ቅልቅል ነውና በጣም ነው የሚያምረው። ከላይ የገቡለት ዲዛይኖችም ደስ ይላሉ። ነጠላዋ እንደዚህ ቆንጆ ሆና ነው የወጣችለት። በጣም ነው የሚያምረው። ያምራል። ቆንጆ ነው። እኔ ይሄኛውን ወድጄዋለሁ። እውነት ነው። ሁለቱም በጣም ያምራሉ። ፍክት ለማድረግ ሁለቱም ያፈቁ ከለሮች ናቸው። ደስ ይላሉ በጣም። እና እነዚህ አልቆላቸው ቆንጆ ነው። እነዚህ አልቆላቸው ተሰርተው አልቀው 19 ሺህ ብር ብቻ። 19 ሺህ። ኦኬ በጣም አሪፍ። ነጠላው እንደምታዩት ትንሽ ቆንጆ ነች። ብዙ ጊዜ ከታች ሂውጅ የሆነ ነገር ስትለብሺ ኦር ስታሰሪ ከላይ ሲምፕል ነገር ቢሆን ይመረጣል። ማለት አይንሽ ክብድ አይልም። ሲምፕል የሆነውን ሉክ ማየት አለበት እና አብሮ መሄድ ይችላል። ደስ ይላል በጣም። እንግዲህ ሲለበስ ሲሰራ ደግሞ ሲሰራ ሞር ያምራል። ያኔ ነው የሚያምረው የሚወጣው። እሺ በጣም አሪፍ። በቀጣይ እቺኛዋን ልብስ ላሳያችሁ። እንግዲህ እንደምታዩት መደቧ ጥቁር ነች። ያው የጥቁር አፍቃሪ ጥቁሩን ያውቃል። ከለር ስላለው ጥቁር ላይ እንትን አይደለም፣ ብዙ ጥቁር አይደለም የሚመስለው። ከላይ ያሉት ከለሮች ድምቅ አድርገውታል ነገርና ያምራል በጣም ቆንጆ ነው። በጣም የሆነ ለየት ያለ ነገር ከላይ የገቡት ከለሮች ጥቁር ላይ አክቹአሊ ምንም ነገር ይደምቃል። ነጭና ጥቁር ላይ ከለርፉል የሆነ ነገር ስትጠቀሚ ይወጣል። ሞር ዲዛይኑ ደግሞ ቆንጆ ከሆነ በደንብ እንዲታይ ያደርገዋልና ጥቁር አክቹአሊ ክላስ የሆነ ከለር ነው። እኔ ጥቁር በጣም ነው የምወደው። ያው እንግዲህ ለበሻ ልብስ ላይ ደግሞ የሚወዱ ሰዎች ይኖራሉ። ያምራል በጣም የሆነ ለየት ያለ ነውና ደስ ይላል። ለየት ያለ ነው። የገቡት ዲዛይኖችም ቆንጆ ናቸው፣ ደስ ይላሉ። እንግዲህ ይህንን ልብስ በፈለጉት ስታይል ተሰርቶ አልቆለት እንደዚህ ከሰፊ ቆንጆ ነጠላ ጋር 18 ሺህ ብር ብቻ ነው። 18 ሺህ ብር። ኦኬ በጣም አሪፍ። ለፕሮግራም ይሆናል። ለፕሮግራም ይሆናል። ነጠላው ራሱ ይሽኛል ትልቅ እንደሆነ ቆንጆ ነው በጣም ያምራል በጣም። ኦኬ ሌላስ ምንድን ተሳየን? ወደ ቀጣይ ምግባ። እዚሽ ጋር እንምጣ። አረንጓዴ ትንሽ በዛ ለማድረግ ሞክረናል። ሻይን አደራረጉ ደስ ይላል። ግን ካሜራ ላይ እንደሚታያል ብዙ ጊዜ አይወጣም። በአካል ነው ቀረብ ብሎ መታየት ከቻለ
ይገባል ብዬ አስባለሁ። በአካል ሞራ ያምራል። በጣም ያምራል ልብሱ በጣም ያምራል። ከታች እንደምናየው መደቡ ጎልደን ሻይን የሚያደርግ ክሬም ከለር ነው። ሞር ጎልደን እና ክሬም ተቀላቅሎ አይነት ነገር ነው። ከዛ ከላይ አረንጓዴ ወደ የሎ ይሄድ አረንጓዴ ነገር ነው የገባው። እነዚህ ጣል ጣል ያሉት ዳይመንድ ከለርፉል ከለሮቹ ደግሞ በጣም ነው ያሳመሩት። ያምራል በጣም በጣም ያምራል። ለሁሉም የሚሆን አሁን ለሙስሊም ክርስቲያን ከፈለጋችሁ መሆን ይችላል። ለሁሉም መሆን የሚችል ልብስ ነው። በጣም ያምራል። እንዳልኩሽ መነኑ ሁሌም ሁለት አይን ነው። ከላይ በፈለጉት ሳይዝ መስራት በፈለጉት ዲዛይን መስራት እንችላለን። ነጠላውም እንደዚህ ቆንጆ ረዥም ነጠላ ነው። ማጣፊያም ያጠር ነጠላ ቆንጆ ነጠላ። ይሄ ልብስ አልቆለት እንግዲህ ለመለበስ ሲበቃ በ16 ሺህ ብር ይለበሳል። 16 ቆንጆ ነው ዋጋው። የእውነት በአካል ብታዩት በጣም ያምራል። በጣም ቆንጆ ልብስ ነው። እንግዲህ ለምጣቸው ቀጣይ ረስችኛ ልብስ እንግባ። ትንሽ ጠበብ ያምራል ልብስ ነች። ግን በጣም ነው የምታምረው። ዲዛይኑ በጣም ነው የሚያምረው። ከታች ብሉ ነው ከታች ብሉ ነው እንትኗ መደቧ። ከላይ እነዚህ በዳይመንድ መልክ የገቡላት ከለሮቹ በጣም ነው የሚያምሩት። በጣም ነው ያሳመሩት። ትንሽ ሳይዝ ጠባብ ሳይዝ ከምንላቸው ልብሶች ውስጥ ነች እና ከሰርታ በጣም የምታምር ልብስ ነች። ሁልጊዜ ለሁልጊዜ መሆን የሚችል ልብስ ነው። ነጠላውም እንደምታዩት ትልቅ ነጠላ እናንተ ነው እኩል ናቸው። እኩል ነው ራሱን ነው ቀጥታ ወደ ነጠላ የወሰዱት። አክቹዋሊ ጠባብ ልብሶች ብዙ ጊዜ እንደዛ ነው የሚሆኑት። ዲዛይናቸው ቀጥታ ነው የሚወሰደውና በጣም ነው የምታምረው። እንግዲህ ይህች ልብስ አልቆላት ተሰርታ 15 ብቻ 15500 በእርግጥ ትንሽ ዋጋዋ ተወዷል። ጨርቋ ቆንጆ ስለሆነች ነው። አንደኛ ጨርቋ፣ ሁለተኛ ዲዛይኗ። ብዙ ጊዜ አበሻ ልብስ ላይ ምን አለ መሰለሽ የሆነ ሲሰፋና ሲጠብ የዋጋ ልዩነት ይኖረዋል። ግን ምንድነው እንደ ዲዛይኑ የሚወሰነው። ዲዛይኑ ነው። በጣም ሰፍቶ ቀለል ያለ ዋጋ ያለው ሊኖር ይችላል። በጠቦ ደግሞ ከፍ ያለ ዋጋ ያለው ሊኖር ይችላል። እንደ ዲዛይኑ፣ እንደ ምቱ፣ እንደ አሰራሩ ይለያል። በጣም ቆንጆ ናት። እና ብዙ ሰው ሳይዝ ሲጨምር ዋጋን እንደዛው ልክ ኤክስፔክት ያደርጋል። ሲያንስ ደግሞ እንደዛና ያበሻ ልብስ እንደሰራው እነሱ ነው የተናገርኩት። እውነት ነው። እኛ የሚያጋጥመን ነገር ነው። ለዛ ነው። እቺኛዋ ደግሞ እንግዲህ ፍክት ያለ በጣም ቆንጆ ነው ያለች። ከታች መደቧ ነጭ ሆነች፣ ከላይ ቀይ ወደ ፒንክ ወደ ቀይ የገባባት ነች። ቀዩ ፓርት በጣም ሻይን ያደርጋል። ቀረብ አድርጎ መታየት ከተቻለ ሻይን የምታረግ ደስ በጣም ታምራለች ልብስ ነች። እንግዲህ መነኗ ሁለት አይን ነው። እንደምናየው ቆንጆ መነን ነው። በጣም ቆንጆ ልብስ ነች። እንግዲህ ነጠላዋን በራሷ ሳይዝ የሚወጣችላት ታምራለች። በጣም ታምራ ፍክት ነው የምታረገው። እቺንም እንግዲህ በፈለጉት ሳይዝ አልቆላት ተሰርታ ለመለበስ 15000 ብር ብቻ። 15000 በጣም አሪፍ ቆንጆ ናት። በጣም ታምራለች። ለፕሮግራም በጣም ለሆነ ቀለል ፕሮግራም ታደምቃለች። ፍክት ያለ ከለር ነው። አክቹአሊ ቀይ በነጭ ሁሌ የማይሽር ከለር ነው ይለበሳል። እና እንደዚህ ዲዛይኑ ቆንጆ ሆኖ ሲገባለት ደግሞ ተመራጭ ያደርገዋል። በጣም 15000 ብር 15000 አሪፍ። እሺ ወደ ቀጣይ ስንሄድ እቺኛዋን እናገኛለን። እቺም ባለ አንድ ደረጃ ልብስ ነች። ከለሮቿ በጣም የምታምረው ከለሯ አገባቧ ብዙ አይነት ከለርፉል የሆነች ልብስ ነች። መደቧ ብሉ ላይት ብሉ ነገር ነች መደቧ። ከላይ የገቡት ከለርፉል የሆኑ ልብሶች ግን ማነው ከዲዛይኖቹ ግን በጣም ነው የሚያምሩት። በጣም ያምራል። በጣም ያምራሉ። ትንሽ ቀይ በዛ ብሎበታል። የሎ አለው፣ ግሪን አለው፣ ጎልደን አለው፣ ሻይ የሚያደርግ ጎልደን አለው፣ ወደ ሻምፓኝ ወደ የሚሄደ ጎልደን አለው። በጣም ነው የምታምረው። ሁሉም ከለር አለው ያምራል። ሁሉም ከለር አለው። እንግዲህ መነናችን እንዳልኩሽ ሁለት አይን ነው ተሰርቶላት አልቃ ከእንደዚህ አይነት ቆንጆ ነጠላ ጋር በሚፈልጉት ሳይዝ በሚፈልጉት ዲዛይን በሚፈልጉት ፊኒሽ አልቆለት 16000 ብር ብቻ። 16000 ኦኬ። በጣም አሪፍ ቆንጆ ነች። በጣም ያምራል። እኔ በጣም የወደድኳት ልብስ ነች። በነገራችን በጣም ወድጄ የመጣሁት ቃልቻ ያምራል። ደግሞ ተሰርቶ አራቱን ሲገጥም በጣም ያምራል። ተሰርቶ ስታዩ ደግሞ ተሻለ ቆንጆ እይታ ነው የሚሄደውና ደስ ይላል። ወደ ቀጣይ እንግዲህ ወደዚህኛው ልብስ ነው የምንመጣው። እቺ መደቧ ብሉ ነው። ከላይ ዳይመንዶች አሏት። ውስጥ ላይ ደግሞ በፒንክ የገቡ ሌሎች ዳይመንዶች አሉ። ሞር እነሱ ፍክት ብለው ወጥተዋልና እነዚህ ተገጣጥሞ ዙሪያውን ሲታዩ ቆንጆ የሆነ እይታ ነው የሚኖራቸው።
በጣም ያምራሉ። መነኑ በአካል በጣም ያምራል። በአካል በጣም ያምራል። አክቹአሊ ለማሽ ያውቀዋል የሚያውቅ ሰው እንደዚህም አይቶ ቀድሞ ይገምታል መጨረሻውንና ያምራል፣ ይወዱታል ብዬ ተስፋ አደርጋለሁ። እንግዲህ እቺኛውም ሁለት አይን ነች እንዳልኩሽ፣ ሁለት አይን ነው መነናችን። ቆንጆ መነኖች ነው የምንጠቀመው። ነጠላዋም እንደዚህ ቆንጆ ነጠላ ነች። ኦኬ ለማጣፈር ቆንጆ ነጠላ። አዎ በጣም ነው የምታምረው። እቺም እንግዲህ አልቆላት ተሰርታ እነሱ በፈለጉት ዲዛይን ከላይ ተሰርቶ 14,000 ነች። በጣም አሪፍ ቆንጆ ነው ዋጋው። ዋጋቸው በጣም ቆንጆ ነው። እንግዲህ ተመጣጣኝ፣ እኛም እነሱም ሳይጎዱ በሚለው በቀጣይ እቺኛዋን ልብስ ነው የምናየው። መደቧ እንግዲህ እንደምታየው ያምራል። ግን ቆንጆ ልብስ ነው። በጣም ነው የምታምረው። ዶቃ ነች። ዶቃ ብዙ ጊዜ የምትፈለግ የምትወደድ ከለር ነች። የሚያደምቅ ልብስ ነው። ዶቃ እንደምን ከለር ብትሰሪው ሞር በነጭ በቢጫ ስትሰሪው ደግሞ በጣም ያምራል። ፍሬሞቹ እንደዚህ ቆንጆ የሆኑ ፍሬሞች አሉት። መሀል ላይ ያሉት ዲዛይኖችን በጣም ደስ ይላሉ። ቢጫው ፓርቲ የሆነ ሻይን የሚያደርግ ነገር አለው። ደስ ይላል በጣም። መነኗ እንደምታያት ሁለት አይን መነን ነች። ሁሉም ሁለት አይን መነን ናቸው። አዎ ነጠሏም እንደምታያት እንግዲህ ሙሉ ዲዛይን ራሷ ነች የገባችላት። ደስ ትላለች በጣም። ቁመቷም እንግዲህ ለማጣፊያ ማታጠር ረዥም ነጠላ ነች። ቆንጆ ነጠላ ነች። በጣም ደስ ትላለች። እቺ ልብስ እንግዲህ አልቆላት እነሱ በፈለጉት ዲዛይን ከላይ ተሰርታ አልቃ 15,000 ብር ብቻ ነች። 15,000 ብር በጣም ድምቅ የሚያደርግ አሪፍ ልብስ ነው። ድምቅ የሚያደርግ አሪፍ ልብስ። እንግዲህ ስለ ዶቃ ካወራን እዚህ ወደ ዶቃ ላሳይሽ። ኦኬ ሰፋ ያለ ዶቃ ያምራል በጣም። የሻ ዶቃን ከምንም ከለር ጋር ያምራል የሚልሽ ለዛ ነው። እዚህ ጋር የምታየው ሁሉ ላይ ትብሉ አለው፣ ኦሬንጅ አለው፣ እዚህ ጋር ብራውን አለው፣ እዚህ ጋር ቢጫ አለው። ግን ከነሱም ጋር ፍክት ብሎ የወጣ ከለር ነውና በጣም ነው የምታምረው። ነጠላውም እንደዚህ ቆንጆ ነች፣ ፍክት ታደርጋለች። አክቹአሊ ለቀይም የምትሆን ቆንጆ ዲዛይን ነች። ቆንጆ ልብስ ነች፣ በጣም ታምራለች። እንግዲህ እቺም ልብስ አልቃ ተሰርቶ 14,000 ብር ነች። 14,000 በጣም አሪፍ። ቅድም እንግዲህ የሳይዝ ዲፈረንስ ትንሽ ነበረው። ለዛ አገባባቸው የሸማኔ ስራ ይወስነዋልና እቺም አልቃ እንግዲህ 14,000 ብር ነች። ኦኬ በጣም አሪፍ። ወደ ቀጣይ እንግዲህ ትንሽ ጠበብ ወዳሉት ልብሶች እንሂድና እቺን ልብስ ላሳይሽ እስኪ። ታምራለች። ቀጭን ከመነናቸው ጥበቦች ውስጥ ነችና በጣም ደስ ትላለች። መደቧ አረንጓዴ ነው፣ ኦሬንጅ ቅልቅል አላት። አረንጓዴ ፓርት ሻይን ያደርጋል። ደስ የምትል ልብስ ነች። ከላይ የገቡት ዳይመንዶቹ ፍሬሞቹ ሞር ቆንጆ ነችና ለሁል ጊዜ የምትለበስ ልብስ ነች። አሁን ቤተክርስቲያን ቀለል ላለ ነገር ዝም ብለሽ ለብሰሽ በስንት ለብሰሽ የምትወጣ ልብስ ነችና ነጠሏም እንደዚህ በቀጭኑ ቆንጆ ሆና ነው የተሰራችው። እንግዲህ እቺ ልብስ ቀለል ብላ አልቃ በፈለጉት ዲዛይን 10,000 ብር ብቻ። 10,000 ብር ብቻ ነች። ለፋሲካ ከፈለጉ አሁን ይቀላሉ። አዎ በነገራችን ላይ ልብስ አሁን ላይ ነው ትንሽ ዋጋው ደህና የሆነው። ትንሽ ተቀንሷል አይደል? ጾም ስለሆነ ጾም ተፈቶ ወደ ኖርማል ኢንተርኔት ፕሮግራም እንግዲህ ፕሮግራሞች ምናምን ስለሚበዙ ትንሽ ዋጋ ጨመር ይላሉ። ሰዎች ቆንጆ ሆኖ እንዲሰራለት የሚፈልግ ሰው በጊዜ ነው የሚያዘው። አይዘገይም እና ያው በጊዜ ብታዙ ጥቅሙ የጋራ ነው። እኛም ተረጋግተን ቀስ ብለን ልብሱን ቆንጆ አድርገን ጨርሰዋለን። እነሱም ተረጋግተው ለማየት ለማሰብ ጊዜ ይኖራቸዋልና አሁን ነው ዘዙ በስርዓት ተደርጎ ይሰራላቸዋል። ተሸምኖም ደግሞ የፈለጉትን አይነት ዲዛይን ይደርሳል። መሰራት ይችላል። በጣም እቺኛውም ልብስ እንግዲህ እንደምታያት ቆንጆ ልብስ ነች። ከለር ተቀይራ መሰራት የምትችል ቆንጆ ልብስ ነች። መደቧ ብሎ ነው እዚህ ጋር ጠቆር ወዳለ ከለር ገብቶላታልና ዳይመንዶቹ መሀል ላይ ያለው ዲዛይንም በጣም ነው የሚያምረው። በጣም ታምራለች። ቀለል ላለ ነገር መሆን የምትችል ልብስ ነችና እቺም ልብስ እንግዲህ አልቆላት ተሰርታ 12,000 ብር ብቻ ነው። 12,000 ብር ቆንጆ ነው። በጣም ቆንጆ ልብስ ናቸው። ሁልጊዜ የሚለበስ ቀለል ያለ ልብስ ነው። ቀጣይ እንግዲህ እቺኛዋን ላሳይሽ። እቺ እንግዲህ 2 ደረጃ የሆነች ልብስ ነች። 2 ደረጃ ነች። ሁለተኛውም ደረጃ ትንሽ ከፍ ያለ ሳይዝ አለው። የታችኛው ደረጃ ትንሽ ከሷ እንትን ይላል። መደቡ ብሉ ነው። ላይት በጣም ላይት ብሉ ነው። ከላይ ብራውን ሻይን በሚያደርግ ብራውን የገባላት ዲዛይን ነውና ፕሮግራም መሆን ይችላል። እንዲሁ ቀለል ብሎም ከላይ ሲምፕል የሆነ ነገር ተሰርቶለት የሚያምር ልብስ የሚወጣው ልብስ ነውና በጣም ደስ ትላለች። ነጠላም እንግዲህ እንደምታያት ቆንጆ ነጠላ ነች።
አብሮ ይችላል። የላይት ብሉ አፍቃሪዎች ያምራል። በጣም ቆንጆ ያስባለሁ። ነጠላውም ቆንጆ ረዥም ነጠላ ነው። ደስ የምትል ልብስ ነች። እቺ ልብስ እንግዲህ አልቆላት 12 ሺህ ብር ነች። 12 ሺህ ብር ነች። እንግዲህ እርቺ ለዛሬ ያዘጋጀሁልሽ ልብሶች እነዚህ ናቸው። የደቂቃውም ስለበዛ አሁን ከዚህ ጋር በጣም የተለያዩ ልብሶች አሉሽ፣ ግን ደቂቃውም አይበቃም። እንግዲህ በሚቀጥለው ቪዲዮ ደግሞ እንቀጥላለን። ቀጣይ እንመጣለን ሌላ ጊዜ። ግን ከደወላችሁላት በቪዲዮ ማሳየት ትችላለሽ። ይቻላል፣ ችግር የለውም። እንግዲህ ማዘዝ የሚፈልግ ሰው ቴሌግራምም ዋትስአፕም ኢሞም አለን። ስልካችን 0913 275805 እና 0939 711921 ነው። ሁለቱም ስልክ አክቲቭ ነው፣ መጠቀም ይችላሉ። በአካል መምጣት ለሚፈልጉ ደግሞ አድራሻችን 22 ጎላ አካባቢ ጸዲ ፕላዛ አንደኛ ፎቅ ላይ ነው። ይደውሉልን፣ ይዘዙን፣ ስክሪንሻት እያደረጉ ይላኩልን። ሌሎች እነሱ የመረጧቸው ዲዛይኖችም የፈርጥ የጥልፍ ቀሚሶችም ካሏቸው እነሱ በፈለጉት ዲዛይን መሰራት ይችላሉ። እንግዲህ እናመሰግናለን። እሺ እናመሰግናለን። ተመልካቾቼ እንግዲህ ከብዙ በጥቂቱ ያለውን አሳይተናችኋል። እንደነገረቻችሁ ዲዛይነር ናት። የፈለጋችሁትን አይነት ቀሚስ ብትልኩላት አሳምራ መስራት ትችላለች ማለት ነው። እና ደግሞ ቀሚሶችን የፈለጋችሁትን ብትልኩ መሸመን ስለሚችል ማንኛውንም ቀሚስ አሸምና ሰርታ ታቀርብላችኋለች ማለት ነው። ተመልካቾቼ ለዛሬ ይዘንላችሁ የመጣን ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።